እነዚህ ሰዎች ጸረ አማራ ጸረ ኢትዮጵያ ናቸው። ይሄ ኃይል ባንዳ ነው። አማራ ፋኖ ዘመነ ካሴ በመሐመድ ተሰማ የሻዕቢያ ተላላኪ ሲባል መሐመድ ተሰማ እናት ወድ ብትገባ ከህግ ተጠያቂነት አታመልጥ። አብይ አህመድ በ15 ቀን ጨርሰዋል አልነበር እንዴ ያለው? በ15 ቀን ከጨረሰ የታለ ታዲያ? የታለ? እየሰደባችሁ ታስጉኛላችሁ እና ዘንቦች ገብታል ይገቡ ዘንበላቸው የማሪ ይሆናል። ቀበቶ ለማስፈታት ብለው ነው የገቡት። ሞከሩ፣ ቀበቶውም አልተፈታም። የአማራ ክልልን 80 እና 90% በታጣቂ ወገን ሰጥቶ በመንደር አስተሳሰብ ስብዕናውም የላቸውም አቅሙም የላቸውም። መሐመድ ተሰማ የሚናገር ሁሉ የሚገባው አይመስለኝም። ምን ጊዜ ሚዲያ መሆን የማይችል ሽኮኮ የምትመስል ዲያቆን ነኝ ደብተራ ነኝ የሚል አንድ የሚያስፈራራ መሀይም አጭበርባሪ በአማራ ስም ተደርድረው ላይ የነበሩትን በሙሉ እነሱ ነው እያራገፈ ያለው። 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። ቁጥር በጣም ቁጥር አይወዱም አይችሉም ማለት ይከብዳቸዋል። ቁጥር አንድ መሪ የራሱን የሚያስተዳድረውን ህዝብ ለመውጋት ከማሰብ በፊት ይሄ ሊጸጽተው ይገባል። እንደ መንግስት በቃ መለዮ ለባሾች ቲፒካሊ የፖለቲካ ስራ ሲሰሩ ታያለሽ፣ ሲፎክሩ ታያለሽ። ኢህአዴግ ወድቋል፣ ደርግ ወድቋል። ይሄ ቅርብ ነው። አንድ ሐሙስ የቀረው መንግስት ነው። ይሄ ቀሽም ድራማ ነው። ያለቀ ዝም ብሎ የሞተ ድራማ ነው። እና ስዩም ተሾመ የሚከረፋና የሚገማ ነገር አለ እንደሚናገሩት በአደባባይ። ዛሬ ግን ሰሜኑ ነቅቷል። የአማራና የትግራይ ህዝብ የማይነጣጥሉ ሁለት ጡቶች ናቸው። አስሌ አትናደድ። ምን አይነት ስለዘደው አንደርስታንድ ስለማ ያሰኛል በእናንተ ምክንያቱም አይ ዶንት ቲንክ እንደኔ ድንቁርናችሁ ማስረዳት በጣም የቻለ ሰው ያለ አይመስለኝም። የማዳበሪያ ጥያቄው የጅራፍ ፖለቲካ እያላችሁ አትሳለቁ፣ የወጣቱን ጥያቄ የትላንትናንትና ፋቂዎች እያላችሁ አትሳለቁ እያልን እየጮህን ነበር። እያየነው ከሰልፍ ወደ ሰይፍ አደገ። ማንም እዛ የብልጽግና ደንቆሮ ወጥቶ በተናገረ ቁጥር ለእያንዳንዱ መልስ ለመስጠት አንችልም። ይሄ ሰውዬ አምባሳደር ነው። እኔ ንቄዋለሁ እንግዲህ ትዝ ይላችኋል የአማራ ትግል ሲጀመር ከኔ በላይ አማራ ሆነው እነሱ ማለት ነው። እኔን እንኳን አንቺ ስለ አማራ አያገባሽ ሚሉኝ ነበር። መነገጃ አድርገውት ኩሩ ደደብ ይላል ነው ቀዳይ ደስ ሲል ህፃን ልጅ ሲያቃለ እንዴ ቡሽንቡሽ ያለ ህፃን ልጅ ምናምን አይ ቲንክ ድድብና እንደዚህ ደስ የሚል አይቻላል። መንካት ፈልጋለሁኝ ፊዚካሊ ድድብናው ነው። የብልጽግና አክቲቪስቶች ሲቅሙሎ 11 ሰዓት ላይ የሚባትተው ጭምር እኔ እቅጩን ልንገራቸው። የኢትዮጵያ የጨለማ ዘመን ነው ይሄ 7 ዓመት የብልጽግና 7 ዓመት። ጀነራል መሐመድ ተሰማ ታምረኛው ጀነራል ነው። ትልቁ ዜና ሰሞኑ ምንድነው? ሶሻል ሚዲያ እየተከታተልኩ ነበር። በቃ አማራ ክልል ሰላም ሆነ፣ አማራ ከጽንፈኛ ከታጣቂ ነፃ እየሆነ ነው። ሶሻል ሚዲያው እሱ ነው። ዛሬ የነበረው ትላንት የነበረው ውሎ እነግራችኋለሁ። አማራ ክልል የነበረው ውሎ በየቦታው ጦርነት ነው ያለው፣ ውጊያ ላይ ነው ያለው። ይሄ ሰውዬ ቤታችሁን አጽዱ አላቸው፣ አካባቢያችሁን አጽዱ። መከላከያ በየቤቱ እየመጣ እናንተን አይጠብቅም፣ ራሳችሁን ጠብቁ። ክላሽ ምናምን ከታጠቀው ጋር እናንተ ቻሉት አላቸው። ቃል በቃ ነው እንደዚህ አላቸው። ክላሽ ከታጠቀው እናንተ ቻሉት፣ እኛ ወደ ድሽቃ ምናምን ተሸክመን እንሄዳለን፣ መትረየስ ወደ ተሸክመን እንሄዳለን። ፋኖ የግብጽና የኤርትራ ተላላኪ አለው። አማራ ፋኖ የአማራ ጠላት ነው አለ፣ ጸረ ኢትዮጵያ ነው አለ። በእውነት የነዚህ ሰዎች ድፍረታቸው ብርሃኑ ነጋ የሚባል እንዲዘገንነኛል። ደግነቱን የድሮም ቢሆን አይ ሄድ ዶስ ፒፕል። ብርሃኑ ጁላ የሚባል ሰውዬ እኔ አላቅም። እኔ እሱን የሚመስል ኢትዮጵያዊ እኔ አላቅም፣ ከየት እንደመጣ አላቅም። ይሄ የሰው ደም የሚጠጣው አውሬ ያስመስሎታል። እና በብርሃኑ ጁላስ ወታደር ሰልጥኖ ድል ያደርግ ይኸው ብርሃኑ ጁላ ወንድሙ ፋኖ ማርኮለታል። ኤቭሪ ሲንግል ዴይ ፋኖ እየማረከ ነው ያለው። የፋኖ ትግል ፖለቲካ ፓርቲ እያቋቋመ ነው፣ መሪ እየመረጠ ነው፣ ህዝቡን እያነቃ ነው። ብልጽግና አፍርሶት የሄደውን እየገነባ ነው። ትምህርት ቤቶች፣ ሆስፒታሎች፣ የገበሬውን ቤት እያገዘ ነው ያለው። በዛው ላይ ደግሞ ነፍሰ በላውን የአብይ አህመድን ሰራዊት ደግሞ እየታገለ ነው ያለው። በጣም የወደድኩት ነገር አለ። የኬንያዎች ነገር ሰርፕራይዝ እያደረጉን የነዚህ ኢንተርቴይንመንት እንዴት እንደምወዳቸው ነግራቸው አልችልም። ይሄ ማህመድ ቸኮል ጀመረ። አሁን ተኝቼ ብታዩ በህልሜ ሁሉ ማሰበው ምን ሊሉ ይችላሉ እያልኩ በቃ ከዛ ምን አሰብኩኝ፣ እንደኛ ኬንያ ማለት ምን አንጀምርም? አንዳንድ ጊዜ በራሳቸው ጌም የራሳቸውን ጨዋታ መጫወት ነው እንጂ ፈረስ ምናምን አለ ሙቪው ላይ እና ኢትዮጵያ ፈረስ ነው የሚል አይነት ኤክስፕሌኔሽን እንዴት አይነት ነገር ነው? ፈረስም ኬንያ ተውላል። አይ ቲንክ ብሳልችቶኝ ትቼው ነበረ። ፎከሳችን ሌላ ነገር ላይ ነው ያለው። ኦፍ ኮርስ ስለ ፋኖ ትግል እንዲወራ አይፈልጉም፣ ብዙ ነገር አይፈልጉም። ስለዚህ እዛ ላይ ፎከስ እናርግ በሚል አይደለ እዛ ላይ ስናቃጥል ነበር ጊዜያችንን ማለት ነው። ለምሳሌ ሀገር ቢፈርስ የመጀመሪያው ተጠያቂ መንግስት ነው። የመጀመሪያው ተጠያቂ በህግ ፊት በሞራልም ተጠያቂ መንግስት ነው። በተለይ ደግሞ እንዲህ አለ በጣም ውስብስብ የሆነ ፖለቲካ ባለበት ሀገር ላይ መንግስት ወደ ሰፊነትን ከጉርምስና ጠባይ መለስ ያለ የመንግስትነት ሚናውን የመወጣት ስለዚህ በዚህ አካሄድ ከምርጫ ይልቅ እየታጠቁ ጫካ ገብቶ ተደራድሮ ስልጣን መንጠቅ ይችላል። በነገሮች ላይ መንግስትም የሚወደው እሱን ነው። ለምሳሌ እኛ ጋር ቁጭ ብሎ ከመነጋገር ይልቅ በሰላማዊ ትግል እዚህ እንትን ከሚያደርገው ይልቅ አማራ ፋኖ ዘመነ ካሴ በመሐመድ ተሰማ የሻዕቢያ ተላላኪ ሲባል መሐመድ ተሰማ እናት ወድ ብትገባ ከህግ ተጠያቂነት አታመልጥ። ሀፍረት የለባቸውም። ማፈር ትቷል የምንለው በምክንያት ነው። የአሁኖቹ ባንዲዎች ግን በርካታ ደጋፊ አፍርተዋል። በመንደር አስተሳሰብ፣ በጥቅም፣ በዘረኝነት በርካታ ደጋፊዎች አግኝተዋል።
እነዚህ ሰዎች ጸረ አማራ ጸረ ኢትዮጵያ ናቸው። የአገርን ሉዓላዊነት ለባዕድ አሳልፈው የሚሰጡ ናቸው። ይሄ ነው የሚባል የአማራን ሕዝብ ጥያቄ የሚመልስ ፕሮግራምም ይሁን ስትራቴጂ የላቸውም። ስብዕናውም የላቸውም። አቅሙም የላቸውም። አቅም አለመኖራቸው እየታየ ነው ያለው። በዘመናችን አስደናቂ ትግል እያደረገ ያለው ፋኖ ነው። ስለዚህ አማራው ፓርቲ እየመሰረተ መሪ እየመረጠ ብልጽግና እየመጣ የሚያፈርሰውን እየገነባ ህዝቡን እያነቃ ህዝቡን እያስተማረ በዛው ላይ ደግሞ ነፍሰ ገዳይ የሆነውን የአብይ አህመድን ሰራዊት እየታገለ ነው ያለው። ስለዚህ ምን ነው ትግላቸው ዘገየ? ምን ነው እንዴ? በጣም እኮ ነው የሚደንቀኝ እኮ አስደናቂ ነው። አብይ አህመድ በ15 ቀን ጨርሰዋል አልነበር እንዴ ያለው? ታዲያ where is it? በ15 ቀን ከጨረሰ የት አለ ታዲያ? የት አለ? አማራ ከላዩ ላይ ስንቱን ነው እያራገፈ ያለው? በአማራ ስም ተንጠልጥለው የነበሩ እነ ምንጊዜ ሚዲያ whatever ምንጊዜ ሚዲያ መሆን የማይችል ምንጊዜ ሚዲያ መሆን የማይችል ሽኮኮ የምትመስል እኔ ነው ወዳቸው ለመናገር ኬንያዎችን እየሰደባችሁ ታስቡኛላችሁ። ላይት ስፒድ ነው ኦልሞስት ብሏል። ማን ነው ስሙ? አባዱላ አብይ ማለት ነው። አብይ በጣም ይፈጥነው የሚበረው አለ አይደለ? ስፒድ ላይት እንትን ነው ስፒዱ እንደሰው አይደለም። የሚበረው ነው ደግሞ የሚሄድማ በመሬት አይሄድም ነው ያለ። እነሱ በጣም ይፈጥኑ ነው። አትሊስት በህልማቸው በጣም ፍጥነታቸው ኃይለኛ እና ዘንቦች ገብቷል። ዝም በላቸው ይማር ይሆናል። ተስፋ አለኝ በእነሱ ተስፋ አልቆርጥም። እሺ ይወላችሁ ሁሉንም እንመልስ። እንግዲህ ማይመለስ ጥያቄ የለም። እኛ ላይ እኮ ነው ደስ የሚለው ነገር አይደለ? እንዳልኩት ፋኖ ምናምን ላይ ፎከስ ስለማድረግ ያለውት ሰማ አይመስለኝም። እሱን አልነገሩትም። ምን እያደረገ እያስቸገረ ሰፈር ሰው እያስቸገረ ይሆናል። በዛን ጊዜ ጎረምሳ ሆኖ አይደለ? አስበው በዚህ እድሜው የሰባተኛ ክፍል አለቃ ሆኖ ልጆች ያስቸገር ነበር እሱ ዛን ጊዜ። እኛ አንድ ሁለት ሬዲዮ ላይ ወይ ምናምን ላይ የምንናገራትን ነገር እየጠመዘዘ ቮይስ እያደረገ ምናምን ፍርድ ቤት ለማቅረብ ይዳዳዋል እንጂ ቁጭ ብሎ የመነጋገር ሞራል የለውም። እንዲያውም ካልሽኝ በአብዛኛው እዚህ ሀገር ላይ የተለመደው ልክ ነፍጥ ሲያነሳ እስክሪብቶውን ጥሎ ነፍጥ ሲያነሳ ወደ ንግግር ሄደ። አፍሪካ ህብረት ይጠራል፣ ኢጋድ ይጠራል፣ አሜሪካ ትጠራለች፣ ምናምን ይደረጋል። ተፈጥሮው እንደዛ ነው። የዛሬ 5 ዓመት በጣም ጮህን አጉሮራችን እስኪነቃ ህግ አስከብር እያመለጠ ነው ይሄ ነገር። የራሳቸውን ህዝብ የሚበሉ ሆነዋል። የባንዳነታቸው መገለጫ ከግብፅ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ንውጋት ብለው በ10 ጣታቸው ፈርመዋል። ይህ ኃይል ባንዳ ነው። ለዚህ ነው ይሄ መንግስት ባህሪ የለውም። እነዚህ ሰዎች አያገናዝቡ። ጀግናው የኤርትራ ሰራዊት እያለ እንዲህ እያለ እያወዛወዘ የተናገረ ሰውዬ እነዚህ ሰዎች ባንዳ ናቸው ይላል። አሁን መጥቶ አማራ ፋኖ ከሻዕቢያ ጋር ይሰራል ይላል። ምን አይነት መንግስት፣ ምን አይነት ወታደራዊ አዛዦች፣ ምን አይነት ሰዎች እያስተዳድሯት እንዳለ ኢትዮጵያ። ይሄ ሰው በህግ የሚጠየቅ ነው። ለወደፊቱ በህግ ከሚጠየቁት በጣም ትልልቅ አሳዎች አንዱ እሱ እና ተጠያቂነት አይቀርም ማለት ነው። እነ የትዕቢት ገበታ፣ እነ የጥፋት ገበታ፣ እነ መሐላ ወደ አውላላ መንገድ፣ እነ ሲሳይ ምናምን ሲሳይ ባለጌ ነው ምናምን እነዛ ሁሉ ላዩ ላይ ተንጠልጥለው ሰፍረውበት የነበሩ ዲያቆን ነኝ ደብተራ ነኝ የሚል አንድ የሚያስፈራራ መሀይም አጭበርባሪ በአማራ ስም ተደርድረው ላዩ ላይ የነበሩትን በሙሉ እነሱ ነው እያራገፈ ያለው። በአማራ ስም አማራ ላይ ተንጠልጥለው ሌላውን ሲሰድቡ፣ ሌላውን ሲያጓጥጡ አማራን ደግሞ አይዞ ታሪክ አለ ጀግና ነህ በአገር ግንባታ ላይ አስተዋጽኦ አድርገሃል አንተ ማለት ሲገባቸው ተበድለህ እንደዚህ ተደርጎ ግፍ ተሰርቶብህ እያሉ አማራው ሁልጊዜ ቪክተም የሆነ ሜንታሊቲ ኑሮት እንዲኖር የሚያደርጉ ማንነታቸው የማይታወቅ በማሰብ አይችሉም። ሰው ምን እንደሆነ አያውቁም። ግን አት ሴም ታይም የሆነ ነገር ደግሞ አላቸው። ደስ የሚል ድንቁርና ነገር አላቸው። ማይ ኦፒኒየን አብያችን ላይ ፎከስ ማድረግ በጣም የምፈልግ እንግዲህ ሀመር መደረግ አለባቸው ድንቁርናቸው ማለት ነው። ማአት ኮተት ነው ያለው ነፍ ነው ገበት ማአት ነገርና ማአት ዳይሬክሽን ነው የሚሄደው። እናንተን በእናንተ ጭንቅ እኔ እኮ በጣም ያስቀኝስ ነው። በእናንተ ጭንቅላት ስትመዝኑ ይከብደኛል። በጣም ጠላለሁ የምታይ አይኑ ነው አስማቸ ድንቁርና ርቴት እንደሚያደርገኝ በእናንተ ልክ ስታወሩን ኦ ማይ ጋድ የቆሸሽኩ ይመስለኛል። ዶንት ዱ ዛት ከዛ ይሄ ደግሞ አንድ የደርጎ ወታደር ነገር ይመስላል ሲታይ አላውቅም። ምንድነው የሰው ያላውቀው ምን ያደርጋል? አንድ ሰው እኮ ማወቅ የምትፈልገው ቁም ነገር ሲኖረው ጭንቅላት ሲኖረው ይሆናል ነው አይደለ? ኮቴህን እየለካ እየሄደ ነው። ዴን ወረዳዎችን፣ ቀበሌዎችን፣ በርካታ ዞኖችን ወደ መቆጣጠር ሄደ። ኦሮሚያ ላይ፣ አማራ ክልል ተው ይሄ ነገር ወደ ጦርነት እያደላ እኔ ባንደበቴ አርኩት እናንተም ጋር ሌላም ቦታ ይነራገር ወደ ጦርነት እያመራ ነው። ፖለቲካዊ ጥያቄ ወጣቱ አለው ይመለስ። ህዝቡ ከፍተኛ ብሶስ ውስጥ ነው ያለው። የማዳበሪያ ጥያቄ ወደ የጅራፍ ፖለቲካ እያላችሁ አትሳለቁ። በርካታ መንግስታት ይወርቃሉ። ኢህአዴግ ወርቋል፣ ደርግ ወርቋል። ይሄ ቅርብ ነው። አንድ ሐሙስ የቀረው መንግስት ነው። ይሄ ምንም ጥርጥር የለው። የሚሸሽ ይሸሻል፣ የሚጠይቅ ይጠይቃል። መሐመድ ተሰማ እዚህ ውስጥ አንዱ የተካተተ ነው። ለዚህ ነው ምንም መውጫ ቀዳዳ ስለሌለን መዳኛችን አብይ ነው። አብይን እያገዙ ያሉት እየደገፉ ያሉት አንደኛ በገንዘብ ግንኙነት፣ ሁለተኛ ወንጀለኞች ናቸው። ከዚህ አማራጭ የለኝም በቃ እኔ ምናምን። ሌላ ደግሞ ይሄ መንግስት እኮ የእገሌ መንግስት ነው ስለሚባል በብሔር ተገናኝቶ ነገጧት ልጠቃ ስለሚችል የግድ መደገፍ አለብኝ ብሎ የተሸወደ ሰውም ይኖራል። ወንጀል እየሰራ እንደሆነ አርሚው ያውቃል፣ ወንጀለኛ እንደሆነ ያውቃል። ግን ነገጧት መሸሻ ስለሌለው እስከ መጨረሻ ላገልገል ነው። ለአማራ ህዝብ ግን ያለው ንቀት የሚያሳየው ልጆቻችሁን አጽዱ
አጽዱ አላቸው። ማጽዳት ምንድን ነው? መረሸን ነው? መግደል ነው? የደቡብ ህዝብ እየረገፈ የደቡብ ህዝብ የሚጮህለት የደቡብ ህዝብ ድምጽ የሚሆነው አጥቶ የደቡብ ወጣት በየቀኑ የአፈር ማዳበሪያ የሆነ ስለሱ የማይናገሩ ነገር ግን አማራ ጀርባ ላይ ተንጠልጥለው በስመ አማራ ሌላውን ህዝብ የሚሳደቡ ሌላውን ህዝብ የሚያዋርዱ ከዛስ ደግሞ አማራውን ሁልጊዜ ቪክቲም የሆነ ሜንታሊቲ እንዲኖረው ተበድለህ ተጎድተህ ግፍ ተሰርቶብህ መሪ እንዳትሆን እንደዚህ እንዳትሆን እያሉ አማራው ቅስሙ ተሰብሮ እንዲኖር የሚፈልጉ እነሱንም ነው እያራገፈ ያለው የአማራው ትግል። ትዝ ይላችኋል የአማራ ትግል ሲጀመር እኔ እንኳን ወጥቼ ከኔ በላይ አማራ ሆነው እነሱ ማለት ነው በስርዓቱ አላደጉ፣ በባህሉ አላደጉ፣ በዘራቸው የለባቸው ምንም ነገር የሌለባቸው እኔን እንኳን አንቺ ስለ አማራ አያገባሽ ሚሉኝ ነበር። ከኔ ኢማጂን ስማርት ሰው ነው አይወነ ዲግ ሞር ስለዛ ሰው ሞር መማር ትፈልጋለህ፣ ከዛ ማወቅ ትፈልጋለህ። ደንቆር ያለ ነገር ሲናገር ይጀስት ሰማለ ድንቁርናውን ታስተካክለና የሙቭ-ኦን ስሙ ማወቅ አልፈልግም because that's garbage ጭንቅላቴ ላይ ጋርቤጅ መሆን ስለማልፈልግ ኢምፖርታንት ነገር እንዲሞላ ነው ፈልገው ጊዜ የለኝም። እናንተን ባወራ ቁጥር እየመጣ አፊል ላይ ካም ዳሚኝ ማይሰልፍ ዳውን ምለው ለዛ ነው አያቺ ኮንፊደንስ he think he did something ኃይለኛ ነገር አስሌ አትናደድ ስታን ምን ያነስ ደንዛደቡት አይ ነው አይ አንደርስታንድ በጣም ብዙ እንደው አንሳውቻል ስለማ ያሳኛል በእናንተ ምክንያቱም I don't think እንደኔ ድንቁርናችሁ ማስረዳት በጣም የቻለ ሰው ያለ አይመስለኝም። ወይኔ እንዴት እንደዚህ አይነት ሰው መኖር የተፈቀደለት እኔ በጣም የሚገርመኝ የወጣቱን ጥያቄ የትላንት ናፋቂዎች እያላችሁ አትሳለቁ እያልን እየጮህን ነበር። እያየ ነው አድጎ ጎምርቶ ከሰልፍ ወደ ሰይፍ ኦር ወደ መሳሪያ አደገ። ቴን ሞከረ አይደል ቀበቶ ለማስፈታት ወር ምናምን ብለው ነው የገቡት። ሞከሩ፣ ቀበቶውም አልተፈታ። ወንድምና ወንድም ግን ደም እየተፋሰሰ ግራና ቀኝ ሆኖ አባትና ልጅ ሊዲያ አባትና ልጅ እየተገዳደለ በእግር እንገባለን አለ። በእግር ወደ ቤተክርስቲያን ጭምር እንሄዳለን አልቋል እያለ ነው እሱ። የሚዲያ ፕሮፓጋንዳ ምን ያህል መንግስት ኢንቨስት ያደረገበት መሆኑን የምታውቁት የሰሞኑ ምንድነው ሁሉም እጅ ሰጠ ነው። ሶሻል ሚዲያ ስትከፍት እንደዚህ ታጣቂዎች በአማራ ክልል እጅ ሰጡ፣ ከጎንደር እጅ ሰጠ፣ የሆነ ሰዎች ያመጡና መሳሪያ አስታጥቀው ገበሬዎች እጅ ሰጡ ይላል። ይሄ ቀሽም ድራማ ነው፣ ያለቀ ዝም ብሎ የሞተ ድራማ ነው። እንደዚህ ቢሆንማ ዛሬ የምነግራችኋለሁ መረጃ ወደ በኋላ የዛሬ ውሎ ብቻ እኔ ከሁሉም የገረመኝ ግን ጫካ እንገባለን እናንተ ከትንንሾቹ ጋር ግጠሙ፣ አርሶ አደሩን እናቶች አባቶቹን እኛም መትረየስ ከተሸከመ ጋር ዲሽቃ ከተሸከመ ጋር እንገጥማለን፣ ጫካ እንወርዳለን አለ። እስከዛሬ የት ነበር? ከአማራ ክልል ነው መነገጃ አድርገውት የአማራውን ትግል መነገጃና ማትረፊያ አድርገውት። ስለዚህ አሁን ራይታቸዋል እየተንጠባጠቡ እነሱን ነው እያራገፈ ያለው። ከውስጥ ትግል ከውጭ ትግል ነው የአማራ ፋኖ እያደረገ ያለው። ከትግራይ ጋር አብሮ እንዳይቆሙ ያለ ማቋረጥ የጥፋት ገበታ የትዕቢት ገበታ እሱ እንኳን በአቅሙ አንድ ሽኮኮ የሚመስል የሚዲያ አፒራንስ እንኳን የሌለው የተማረው ትምህርት ለሚዲያ ማስፈራሪያ የሚመስለው እኔ እኮ ተማሪ ነኝ የሚል ኪኒ ኢማጂን የተማረው ትምህርት ሚዲያ ላይ መጥቶ አቴንሽን ማግኛ የሚመስለው ማለት ነው። አማራ ላይ ተንጠልጥሎ ሁልጊዜ በአማራ ስም ሌላውን ዘር የሚሳደብ እንደነዚህ አይነቶቹ ቅማል ማለት እነዚህ ናቸው። ቅማል ማለት እነዚህ ናቸው። አብይ ያላቸው ቅማሎች እነዚህ ናቸው። ኩሩ ደደብ ይላል ነው ቀዳይ ደስ ሲል ደደብ መሆንን ሳታቅ ስትቀር ማለት ነው። ከዛ you think you come up with something genius ኃይለኛ ነገር ያመጣ ይመስልና ከዛ ሪላክስ አረጋሪ ተናገርክ መስሎ ማለት ነው። ምን ያለ ማወቅ አይ ዶንት ኖ ማን ከባድ ነገር ነው። ነፍሴ እየመሰላችሁ ነው አብይና አዳሚ 7ኛ ክፍል ያቆመ ልጅ እየመሰለው አዳሚ የሚያወራው ማለት ነው። የቲክታክ ምናምን ጭንቅላት ይዘ እየመጣልኝ ማለት ነው። ስለዚህ ለማን ፖለቲካ መሰብ ሞክሩ ቀንጨራዎች you need to know who you talking to። አንድ ጓደኛዬ ነበር ሁሉ ጊዜ ደሃ ወርቅ አይግዛይል ነበር። ደሃ ወርቅ አይግዛ ከገዛ የሚጥፋበት ይለኛል። ጥጋው ያስቸግር ሰፈር ነው የሚረብሸው ይል ነበር። ደሃ ወርቅ ከገዛ ሰፈር እኔ ከዛም እንደምነካኔ ይግዛ እንጂ ደሃ ለምን አይገዛ ምን ነበር ቤተ መዥር ሹማ አማካኝነት ነው ቀበቶን አስፈታ ብለው የገቡት። አልሆነም። ስለዚህ ወደ ሁለተኛ አማራጭ እንግባ። ምንድነው የሚሻለው? ወደ ድርድር እንግባ። እቺ ሰላም እንፍጠርና ምናምን እንደዚህ የሚባሉት እንትሮች እኮ ተማረኩልኝ ነው ማለት ሁለት ሽማግሌዎችንና ቄሶችና ሸኮችን አድርጎ በድዛ መንገድ እኔ ከሱ በጣም ተሻግረናል። ግን ለድርድር የሚመጡት ጥያቄዎች በራሳቸው በድርድር እንዳይፈቱ አድርገው ነው የሚመጡት። ኢትዮጵያ ውስጥ ያሉ ታጣቂዎች አማራ ክልል ውጊያ ላይ እንደ የነበረው በ5% ላይ የተዋጋን ያለ ነው ብሎናል ብርሃኑ ጁላ ባንድ ወቅት ቆየት አለና 90% ፋኖ ጨርሰናል አለ። እንደገና ከዛ መሪዎች ብቻ ነው የቀሩን ይላል። ለምንድነው መሪዎች የቀሩ የሚባል ሚዲያ ላይ ስለሚታወቁ ነው። መሪ ከሞተው ሚዲያ ላይ ይወጣል። ግን እነዚህ መግደል ስላልቻለ መሪ ብቻ ቀሩን እንጂ ሰራዊቱ ግን ጨርሰናል ይላል። ጸረ ሽምቅ ጀምረናል ይላል። ምን ስታረግ ነበር? የትኛው ኮንቬንሽናል ጦርነት ስታረግ ነበር? አማራ ክልል 3ኛ ዓመት እየሄድክ ነው። 2 ዓመት ተኩል 2 ዓመት ከምናምን ይሄዳል። ጸረ ሽምቅ አልነበርክ እንደ አማራ ክልል? ገና ያልደረስንባቸው ቦታዎች አሉ። እንቀጥላለን፣ ያን አጠናክረን እንቀጥላለን። በእግረኛውንም እናስቀጥላለን። አሁን እያንዳንዷን መንደር በድሮን እየቃኝናት ነው ያለው። እነዚህን ነው አማራው እያራገፈ ያለው ከላዩ ላይ። እነዚህን ነው አንድ ባንድ እያንጠባጠበ ያለው። ሂዶ ይወርዛ። መጀመሪያ ለራስ ወገኑን ከላይ ላይ ተነሳ። ታሪኬ አይደለም እንዳንተ አይነት ባለጌ በታሪኬ በባህሪ ኑሮኛ ያቅም። እነሱን ነው እያራገፈ ያለው። ከውስጥ ከውጭ ነው ትግል እያደረገ ያለው። ስለዚህ ከመቼውም ዘመን አሁን ከሚደረጉት ትግሎች ኃይለኛ ትግል እያደረገ ያለው የአማራ ህዝብ ነው። የአማራ ህዝብ ነው።
በአማራ ህዝብ ሲነግድ የነበረውን በሙሉ እያራገፈ እውነተኛ አማራ የአማራ ህዝብ መከራና ስቃዩ የገባው ቪክቲም ሜንታሊቲ የሚፈጥርበት ሳይሆን ታሪክ ያለህ ነህ፣ የአገር ባለቤት ነህ። እሱ ግን ሰፈር ይረብሻል፣ አስቸጋሪ ነው የሚሆነው ወርቅ ከገዛ አይደለ ይውልኝ ሲል ማለት ነው። እና ከገዛ የሚጥፋበት ይል ነበር ሁሉ ጊዜ። ናው አይ አንደርስታንድ እንደነዚህ አይነቱ ነው። ይሄ ልጅ ጠግቦ ድድብናው እንደማሳያቸዋለሁ እንዳለ ደደብ ናቸው። ማይ ጋድ ደስ ሲል ወተደደ ይሁን አረነ ድድብና በፍራታ አይታችሁ ታውቃላችሁ? ይነግ ደስ ሲል ህፃን ልጅ ታውቃለህ? እንዴ ቡሽንቡሽ ያለ ህፃን ልጅ ምናምን አይ ቲንክ ድድብና እንደዚህ ደስ የሚል አይቻላቅም። እኔ ብዙ ጊዜ አልወድም ደደብና ምን ነው ግን አይ ቲንክ የነዚህ የሆነ ደስ የሚል ነገር አለው። መንካት ፈልጋለሁ ፊዚካሊ ድድብናው ነው ደስ ይለኛል ሳይው ማለት ነው። አይ ቴንት ሲ ቢዩቲ ኢን ኤቭሪቲንግ። ይሄ ነው ችግር ይውላችሁ ብዙ ነገር ላይ ቁንጅና ማየት ይችላልሁኝ። ለምሳሌ ኦላ ጋር የተደረገውን ድርድር በምን ጉዳዮች ላይ እንደተነጋገሩ ማን ነው ቢያንስ ይፋ ያደርገው? ከኦላ ወጣ ተብሎ ያየሁትን ሰነድ ነው ያየሁት። መንግስት በነዚህ ጉዳዮች ላይ በዚህ ቀን እንደዚህ ተነስቶ ፎርዛት ማተር የፕሪቶሪያው ስምምነት እንኳን እኮ ነው የምልሽ ህዝቡ በቂ መረጃ እኮ የለው። ትግበራውን ብቻ ሳይሆን ኢቭን ውይይቱ ችግር አለው ነው የምልሽ። ችግር በመኖሩ ነው ያው ተንጠልጥሎ የቀረው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸላት ተኩስ እግረኛው ይገባል። ለዛ ደጋፊ መሆን አለባቸው። ያንን መልምሉ፣ ይሰልጥን፣ ደግፉ፣ አካባቢውን ይጠብቅ። መስተዳደሩ እግር መትከል መቻል አለበት። በፍጥነት ከነገ ጀምሮ የተወሰነ ሚሊሻ ይሰጠዋል። እዛ ጋር ሆኖ መስተዳደሩ እየተዋጋ አካባቢውን ህዝቡ መምራት አለበት። አሁን ሞርተር ይዞ ድሽቃ ይዞ የሚመጣ ጠላት ወዳለበት እኛ እንሄዳለን። መሐመድ ተሰማ የሚናገር ሁሉ የሚገባው አይመስለኝም። እኔ ክላሽ ይዞ ከሚዋጋው ጋር ሚሊሻ እናንተ ግጠሙት ነው የሚለው። እኛ ድሽቃና ሞርታር ከያዘው ጋር ነው የምንዋጋው። እናንተ ከማን ጋር ግጠሙ? ክላሽ ከያዘው ጋር ግጠሙ ነው ማ አርሶ አደሩ። ከዚህ በኋላ የእናቴ ቀሚስ አደናቀፈኝ ብሎ ነገር የለም። ራስን ተከላከል ነው። አባቶች ጀግኖች ናቸው የሚሉት እነዛ የጀግኖች ልጆች ዛሬ አማራውን ወደ ቦታው ነው እየመለሱት ያሉት። እስከዛሬ ግን አማራው ላይ ተንጠልጥሎ የነበሩት አማራው ቪክቲም ሜንታሊቲ ብቻ እንዲኖረው ኤቭሪ ሲንግል ፐርሰን መጥቶ አማራ ላይ የተንጠለጠሉት የአማራውን ጀግንነት አማራው ያለውን ኮንትሪቢዩሽን ሳይሆን ማውራት የሚፈልጉት አማራ ቪክቲም ሆኖ እነሱ ረዳት መስለው ገብተው አማራው እንዲጠቀሙበት የሚያደርግ ነው። If someone comes and tell you you're a victim, that person is your enemy. Always ተመልከቷቸው ጥቁሮችን እዚህ ሀገር ኤቭሪ ቦታ ቪክቲም ሜንታሊቲ እንዲኖራቸው ተደርጎ ነው እንዲተደረገብህ እያለ በቪክቲም ሜንታሊቲ ውስጥ እንዲኖሩ። ቪክቲም ሜንታሊቲ ደግሞ ወደፊት አያራምድም። ኬፐብል እንደሆንኩ አላውቅም። እኔ ድድብና በጣም መጠላ ነበር ይመስለኝ። ለካ ድድብላ ላይ የሚያምር ነገር እንዳለ ኬንያዎች ያሳዩኝ። ሀብታም ነው አሉ ታውቁታላችሁ? አላውቅም። ሚሊዮነር ነው ተባለ። ሁዝ ናት አት ዲስ ፖይንት አይደለ? ኬንያ ሆኖ ሚሊዮነር ባይሆን ነው የሚገርመኝ። ጋሼ አሜሪካ አገሯን የምትጠብቅበትን ቴክኖሎጂ አምጥቶልሃል። ለምን ካንተና ከኔ የሚሰበስበውን ገንዘብ ለአገር ነው የሚያውለው። የሚያሸሽ መንግስት አይደለም፣ የሚሰርቅ መንግስት አይደለም፣ አገሩን የሚለውጥ መንግስት ነው ያለን። እኛ አሁን መብላት ነው የሚያስበው። አንድ ባይዘው እንዳለ በቃ አጨናንቀውታል አሉ እንዳለ ሶሻል ሚዲያው ሲበሉ ስጋ ምናምን ምንድነው እሱ ነገር ያልገባኝም። አሁን መንግስት ህወሓትን ይከሳል አይደል? ህወሓትን መንግስትን ይከሳል። ይሄን አልተባባልንም ይላል፣ በዛኛው አይ ይሄን ተባብለናል ይላል። የአማራ ክልልን 80 እና 90% በታጣቂ ወገን ሰጥቶ ህዝብ ላይ ሰቆቃ ከማፍሰስ የዘለለ ምን ፈጠረ ነው? በጠመንጃ ስልጣን የሚነጠቅ ከሆነ ምርጫ አያስፈልግም፣ ዲሞክራሲያዊ ስርዓት አያስፈልግም። ምንድነው እነዚህን ሰዎች ከሰላማዊ ትግል ወደ ትጥቅ ትግል ያስኬዳቸው? በቅንነት ቀርቤስ መፍታት እችላለሁ ወይ ብሎ መንግስት ማሰብ ይኖርበታል። ህብረተሰቡ ራስ መከላከያ ያልተከላከለው ፋኖ፣ መከላከያ ያላሸነፈው ፋኖ አርሶ አደር ራስህን ቻል እያለው ነው። አማራ ክልል እኔ አልቻልኩም ብሎ መውጣት ሲገባው እኔ አልቻልኩምና ራስህን ቻል፣ ራስህ ሄድና ሙት እያሉት ነው አርሶ አደሩ። ለምን ታብሎ መሐመድ ተሰማ በተለይ ሊገባው አይችልም። ህብረተሰቡ ግን ትገባል፣ ራስን ጠብቃለህ፣ እኛ ወደ ሞርታር እንሄዳለን ነው እያለ። ወደ ሞርታር የታጠቀ አማራ ክልል ከየት መጣ ፋኖ ነው አሁን ጥያቄው። አለቀ እኮ አሉን እኮ ዲሽቃ ወደ ታጠቀውና ሞርታር ወደ ታጠቀው እኛ እንሄዳለን፣ እናንተ ክላሽ ጋር ግጠሙ እያላቸው ነው። የለም እኮ አሉን እኮ። እንዴት ተፈጠረ ደግሞ በአንድ ቀን ይሄ ነገር? ሁልጊዜ ወደፊት መራመድ አንችልም፣ ክሪፕልድ ሆነ የምንኖረው። ከዛስ ቪክቲም ስለሆንን ማንም ሰው እየመጣ የኛ ረዳት ይመስላል፣ የኛ አጋዥ ይመስላል። አጋዣችን ግን ምን ሊያደርጉ ነው? ሊጠቀሙበት። ስለዚህ አማራው ዘግይቶ ሳይሆን አቅቶት ሳይሆን ብዙ ትግል ነው እያደረገ ያለው። ይህንን ሁሉ ጥሶ ሲወጣ ግን አስደናቂ ታሪክ ይሆናል። ምክንያቱም እስከዛሬ ድረስ የራሱ ፓርቲ ኑሮት አያውቅም። ሁሌ ምናምንቴዎች እየመጡ ላይ እየተከመሩበት ኢትዮጵያ የምትባል ስም ያንጠለጥላሉ። ከዛ በኋላ አማራውን ኢትዮጵያዊ እያደረጉ በሱ ስም ግን አጭበርብረው ተጠቅመውበት ይሄዳሉ። አሁን ግን ታሪክ ተቀይሯል። ዛሬ ግን ሰሜኑ ነቅቷል። ኬንያዎች ከዛ የሚያስቀዩት ሌላ የኢትዮጵያ ሕዝብ እንግዲህ የተተራበ ጦርነት ላይ ነው ያለው። ልጆች ምናምን ዲስፕሌስ ሆኗል ምናምን ሲባል እነሱ እየወጡ ስጋ ቁርጥ ምናምን እንደዚህ በቢላ ምናምን ይበላሉ። እንቁልልጭ ቤሉት በዛ ነው። 30 ግራም ብቻ ነው የሚበላው ነው የጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አይበላም። ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ
አይ አይደለም፣ አትሳሳት። 30 ግራም ነው ያልከው። 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። እሱ ልጅ ላይ ገባ ይችላል። ቁጥር በጣም ቁጥር አይወዱም አይችሉም ማለት ይከብዳቸዋል። ቁጥር ሀብታም ነው መንሱር ነው ስሙ ምንድነው ሚሊዮነር ነው ሲሉ እንደ ፖለቲካ ፓርቲም ደግሞ ብዙ ሀሳብ ሰጥተናል ወደዚህ ጦርነት እንዳይገባ። አንድ መሪ የራሱን የሚያስተዳድረውን ህዝብ ለመውጋት ከማሰብ በፊት እንዴት በሰላማዊው መንገድ ልፍታ ብሎ እንጂ ህዝቡ ባለበት ጦርነት ተከፍቶ ሜዳው ህዝቡ ሆኖ ሊያልቅ አይገባም። ይሄ ሊጸጽተው ይገባል። መንግስት እንደ መንግስት እኔ ፖሊስ ሰራዊት ሳይ ጦር ሰራዊት ሳይ ደህንነት ሊሰማኝ ይገባል። ፕሮፓጋንዳ እንደዚህ ያጋጨ ኮንፊውዝ ያደረገ የሽመልስ አዲስ ቋንቋ ይተጠቀም መቆየት አትችልም። እነግሩም ጫላ ለጊዜው ሊጠቅሙ ይችላሉ። ይሄ ጫላ ፕሮፓጋንዳ ላንተ ሊጠቅም ይችላል። አሁን መሰረት ግን የለውም ነው የምልህ። እሱ እንደዛ የሚል 1 ቢሊዮን መሬት ስለሰጠው ነው ኢትዮጵያ ሆቴል ጀርባ መሬት ስለሰጠው ነው። በእንደዚህ አይደለም ስልጣን የምትቀመጠው። ብርሃኑ ጁላ አሁን በባጫ ይቀልዳል። ብርሃኑ ጁላ ሀባቡ እያለ ይቀልድበታል። ሀባቡ ይሻላል ወይስ ዱቄት መስረቅ ነው? ዱቄት ማለት እኔ አይደለም ጓደኞቹ ራሳቸው ነው። ከዛ ነው ተባሮ ወደ እንትን የወጣው። ወታደር ሆኖ ዱቄት ሰርቀሃል ተብሎ ተገምግሞ የተባረረ ነው። መጀመሪያ ግን ይቀልዱበታል። አጠገቡ አበባው ይቀልድበታል። ሀባቦ ይሏል። ዝም ብሎ ጨዋታም ሊሆን ይችላል። ግን ሀባቦ የት ነው ያለው? ሀባቦን ጥሩት ምናምን የሚሉት ከባድ። የአማራና የትግራይ ህዝብ የማይነጣጥሉ ሁለት ጡቶች ናቸው። የአማራና የትግራይ ተነጣጥሎ ሰርቫይ ማድረግ አይችልም። ምክንያቱም አብሮ ነው የኖረው፣ ተጋብቶ ተዋልዶ ነው የኖረው። እነ የጥፋት ገበታ ናቸው መጥተው በአማራ ስም ትግራይ የሚሳደቡ። እነ ምንጊዜ ሚዲያ መሆን ማትችል ናቸው መጥተው በአማራ ስም ትግራይ የሚሳደቡ። ከአማራ ያልተወለዱ ናቸው በአማራ ስም ትግራይ የሚሳደቡ ምናምንቴዎች። ዛሬ አማራ እነሱን እንደ ቅማል እያራገፈ ነው። ቅማል ብሎ የጠራው አብይ አህመድ እሱንና ራሱን የሱን ሰራዊትና የሱ ቢጤዎችን በሌላው ዘር ላይ ተንጠልጥለው ሌላውን የሚሳደቡትን ነው። ከየት ነው ያገኟቸው? እኛ ኢትዮጵያ ያለ እንደዚህ አይነት ሰዎች አልነበሩም። በእውነት ከየት ነው የፈለቁት? የሆነ ነገር ማለት ብለዋል። ብቅ ያለ ነገር ነው ይመስለኝ እንደ ችግኝ። እኔ እንደዚህ አይነት ሰው አላውቅም። እኛ ኢትዮጵያ ያለን ከየት ነው የመጡት? ከየት ነው የበቀሉት ነው? ያስበርጋ የሆነ ነገር አድገዋል። ሳምዌር የሆነ ሰው ያሳድጋቸው ነበር ተደብቀው ማለት ነው። ሌላው ኢትዮጵያ ሳያቅ እንደ አብይ ነው። አንድ እኮ ናቸው ተሰብስበዋል። ብቻ ሳምሃው ሀብታሙ እንዳለ ደንቆሮ ነው። የኬኛው ዘመን ማለት ነው። ኬኛው ድንቁርና አሪፍ አድርጎ ቁጭ አረባ ድንቁርና የምትኮራበት ሆነ ማይናት። በደደብክ ቁጥር መጀመሪያ ኃይለኛ የደደቦች አለቃ ትሆናለህ። ፕራይም ሚኒስተር ማለት ነው። የደደብ ጎበዝ ከሁሉም ይበልጥ ማለት ነው። የደደብ አለቃ ሳያቸው ውይ እኔን ፈልገው ነው ወይስ ማን ነው ሊታፈን የታሰበው ብዬ ማሰብ መስጋት የለብኝም እኮ። ደህንነት ሊሰማኝና ልንተማመንበት ልናርፍበት ይገባል እንጂ እንደዚህ ስጋት ውስጥ መግባት አይገባም። አገንስት ፖለቲክስ ሆኖ መቆም አለበት። አሁን በእኛ ስርዓት ስታይ በቃ መለዮ ለባሾች ቲፒካሊ የፖለቲካ ስራ ሲሰሩ ታያለሽ፣ ሲፎክሩ ታያለሽ። ህዝብን እንዲህ ያረጋለሁ በዚህ ይሆናል በዚህ ይወጣል ሲሉ ታያለሽ። እና ለማስደሰት ሲል ማያደርገው ነገር የለም። በቃ ተራ ኮልኮል ላይ ነው። ግን እንጀራ ጉዳይ ሆነበት አድርግ እያለው ነው አብይ። አሁን ስንሰማ ደግሞ ችግር ውስጥ ነው ያለው ተለካ እና የኤግዚስተንስ ጉዳይ ሆኖባቸው ነው አንዳንዶቹ ሚዲያ ላይ እየወጡ እንዲህ ብሎ ለማስደሰት የሚሄዱበት ርቀት በጣም ከባድ እየሆነ ያለው ለዛ ነው። ይሄን አታደርገው ሞክረው ከቻልክ ለምን አትሞክረው ተብልሃል እኮ። አባዱላ እነባጫም ሁላችሁም እየመጣችሁ ነው። ማን ነው የቀረው? ዝንዬ ትላለች፣ ይሄን ደፍራ ትናገራለች። ዝንዬ አትናገር ግን እሷ ብቻ ነው የቀረችው። ማን ነው የቀረው ታዲያ? አሁን ማን ነው የቀረህ ነው? ማንም ደንቆሮ ወጥቶ በተናገረ ቁጥር እኔ ሀሳብ ልሰጥበት አልፈልግም። ጥቅምም የለውም። ከአብይ አህመድ መልካም ይመጣል ብላችሁ አስባችሁ ከሆነ you are foolish። እና የቲክቶክ አለሌዎች ደግሞ አሏቸው። አንቺ የኦፒዲዮ ምናምን እያለ ሲሰድባቸው የሰማዋቸው ተራ ምናምንቴዎች እነሱን ይዘው ለኦፒዲዮ የተገረዱ ጥቂቶች አሏቸው። ለሰሜኑ ሰው ኢትዮጵያ ጭንቅ ናት። በአሁኑ ሰዓት ኢትዮጵያ አይደለችም። ኢትዮጵያን እያስተዳደረ ያለው የፖለቲካ አመራሩ የፖለቲካው ሊቅ ለሰሜኑ ህዝብ ኢትዮጵያን ሲኦል አድርጓታል። እርግጠኛ ነኝ አዶና ያለውን ነገር አንድ የኦፒዲዮ ቡችላ ቢለው ኑሮ በፍጹም ምንም ነገር አይሆንም ነበር። ታሚስ ጠብደል ደደብ ማለት ነው። ከዛ ፕራይም ሚኒስተር፣ ከዛ ከሱ ደግሞ የተሻሉ ደደቦች ሲሆኑ ሀብታሞች ይሆናሉ፣ ጀነራል ይሆናሉ። ኢትዮጵያን ይዞ ወደ ኋላ ነው የወደቀ። ሁለቱም ወድቋል። ዶክተር አብይም ወድቋል፣ እነኛም ወድቋል። አብይ ግን ወደ ፊት ነው የወደቀ። ይሄ ማለት ኢትዮጵያ አሁንም ወደ ክብር እየሄደች ነው ያለ ወደ ፊት this guy ወደፊት ወደቀን አብይ ወደፊት ነው የወደቀው ሲል ዊቶታ ወዘስ ፋኒ አሁን በነሱ አሁን ጭንቅላታቸው በረም አትሊስት በመጠኑ ቢሆን ገብቶናል። ጭንቅላታቸው እንዴት እንደሚያስቡ አይደለ? አብይ ራሱን አያውቅም። እርግጠኛ ነኝ እኔ እንደማውቀው የዲሞክራሲውን ሜዳ ትክክለኛ ምርጫውን አጥቼ ነው ወደ ጦርነት የገባሁት ጫካ የገባሁት እና ለጫካ የተፈጠርኩ አይደለሁም። ነገር ግን መብት አጥቼ ዲሞክራሲ አጥቼ ለፖለቲካል ጥያቄ ፖለቲካል ምላሽ አጥቼ ነው የገባሁት ብሎ ሚል
አሁን ተቃዋሚ ፓርቲ ያቀረበውን እጩ ተኩሶ ቢገል እኮ ዲሞክራሲ በሌለበት ለምን ለምርጫ ቀረብክ ብሎ እኮ ነው። ሌላ እሹ የለው። ገዢው ፓርቲ ለምሳሌ ብልጽግና ብዙ የፈጠራቸው ፓርቲዎች አሉ። ማንም እዛ የብልጽግና ሰው ነው የተባለ ደንቆሮ ወጥቶ በተናገረ ቁጥር ለእያንዳንዱ መልስ ለመስጠት አንችልም፣ ስለመስጠትም የለብንም። ለዚህ ነው ንቀን መታው አለብን የምልህ። ይሄ የሚናቅ ነው፣ የምትንቀው ነገር ነው እና ስልጣናቸው እኮ ትልልቅ አምባሳደሮች ናቸው። ይሄ ሰውዬ አምባሳደር ነው። እኔ ንቄዋለሁ እንግዲህ እኔ ንቄዋለሁ። ስለዚህ ለአንተም አባዶላ አንተም ፋርሴ ቡላ መሆን ለአንተም ተመቸ አታውቅም። እዛው ቤትህ አጠገብ ድሮ ጎረቤቶቹ የነበሩ ሰዎች ሱፍ ለብሰው አይለምኑ አታውቅም? እዛው አካባቢ የምትኖርበት ቤት አካባቢ ይሄንን ታውቅ የለም? ኢትዮጵያ በብልጽግና ተመነደገች። ስለዚህ ቅንዓት ነው የሚለው እና ስዩም ተሾመ ከዛ የበለጠ ትፋት የሚከረፋና የሚገማ ነገር አለ እንደሚናገሩት በአደባባይ ነውርን ህጋዊ አይደለም እንዲያደረጉት የወንጌል ነጋዴዎች ብልጽግና በየቦታው ያስቀመጣቸው በስመ ነብይና ነብይት ከዚህ የበለጠ ነውር አይደለም እንደሚያደርጉት የብልጽግና ሚሊሻ ዲጂታል ሚሊሻ አጸያፊ ሳቤጅዝምን እኮ በእግሩ ሲሄድ ያየንበት ዘመን ነው። ድንቁርና በአደባባይ የተከበረበት የገነነበት ዘመን ነው። ወንጀል የነገሰበት ዘመን ነው። የከፋና አረመኔ አንገት እኮ ተቆርጦ በእንጨት ተሰክቶ እኮ አይተናል አይደል እንዴ? ስለዚህ እኛ እናንተን ኦብዘርቭ እያደረግን እያጠናን እየተማረን ስለሆነ ብዙ እናውቃለን ስለእናንተ። ስለዚህ እኔ የምነግራችሁ ኢንፎርሜሽን በጣም ጠቃሚ ነው ለእናንተ። እውነት ለመናገር እሱን ብትወስዱ ጥሩ ነው ብዬ አስባለሁ። ምን ደደብ ቢሆንም ደደብ እያልኩ መክራችኋለሁ። ብዙ ነገር ሁሉ ነገር ኬኛ ሆኖ ዓለሙ እንዳለ ኬኛ ሆኗል። እስኪ ሄዱ ድረስ ደስ ያላቸውን ይበሉ። አብይ በድሪም ላይነር ነው የሚበራው በሰዓት 900 ኪሎ ሜትር እዚህ ሆኖ ቀይ ባህር ነው የሚያው እንጂ ቆላማ መሬት አይታየው፣ ሩቅ ነው የሚያው። አብይ 900 ኪሎ ሜትር በሰዓት ነው የሚሄደው እንዴ? መብረር አቁም ነው ታዲያ። እኛ ምን እናርግ? መብረር አቁምና አጠገብ ያለው መጀመሪያ እርስ በርስ ነው የሚጋጨው። ምክንያቱም ችኩል ናቸው። የሚያውቁት ነገር አቅማቸው ማወቅ አይችሉም። በበጀት የሚደግፋቸው ተቃዋሚ መስለው እንዲቀርቡ የተደረጉ ፓርቲዎች አሉ። ለነሱና ለራሱ ጥበቃ አድርጎ እጩዎችን አቅርበው ተወዳድረዋል ተብሎ እኮ መጨረስ ይችላል። ሁሉ በእጁ ሁሉ በደጁ ነው። ይሄ ግን የህዝቡን ችግር እንደማይፈታ በትክክል መረዳት አለበት። የይስሙላ ምርጫ ከምርጫም በኋላ ሌላ ብዙ ትጥቅ የሚያነሳውን ሰው ፈጥሮ ወደ ጫካ እኮ ነው የሚሰደው። ከምርጫው ማግስት ጀምሮ እንደገና በጦርነት የሚያልቀው የድሃ ልጅ ነው። የባለስልጣን ልጅ ከወረዳ ጀምሮ አሜሪካንና አውሮፓ ነው ያለው። ምን አለ ሌላ ጊዜ ዝም እንደምትለው ዝም ብት ምን አለ ክብርህን ጠብቀህ ብትኖር። እንደዚህ በጦርነት የተጎሳቆለን ህዝብ፣ በድህነት የደቀቀን ህዝብ የሚበላው አጥተው የገዛ ራሱ ቤት ፊት ለፊት እዛው ሰፈር ቆሞ የሚለምን ሱፍ የለበሰ የቀድሞ ሰራተኛ ያለበትን አገር እሱን እየተረሳ ነገር ግን ፋርሴ ቡላነት አገሩን በሙሉ ስላጥለቀለቀ አንተም ገብተህበታል። ምን ፍርሃት እንደገባበት አላውቅም። እስከዚህ ድረስ እስከሚዋረዱ ድረስ የሚያበቃቸው መንግስት ውስጥ ነው የገቡት። ለኢትዮጵያ የተዋደቁ እንደ ጀነራል ጻድቃንም ክብራቸውን ጠብቀው መቀበል ሲገባቸው ለዚህ ሰው እያወቁ ለዚህ ሰዎች በእሳት እኮ ሲቃጠሉ እኮ አይተናል። በሴቶች ማህፀን ላይ አስጸያፊና ነውር ነገር እኮ ሲገባ አይተናል። ህፃናት እኮ በህይወት ሲቀበሩ አይተናል። ህፃናት በድሮን ሲገደሉ አብይ አህመድ ያልሰራው ሰዎች በቢላዋ ሲታረዱ አይተናል። ያልሰማነው ያላየነው ነገር አለ? ከአብይ አህመድስ በላይ ነውረኛ አለ እንዴ? ስለ ባህል ስለ አለባበስ እስኪ አብይ አህመድ አለባበስ እንየው። ምን አይነት ወንድ ነው እንደዚህ ልብስ የሚለብስ? የማን ስታይል ነው የአብይ አህመድ ስታይል? እንደገናስ አብይ አህመድ ለመሆኑ የሰውነት ርቀት ያውቃል? ስፔስ የሚባል ነገር ያውቃል? ሆይ ሆይ የሚላቸዋል። ዩናይትድ ኤምሬት ይመጣል ምናምን ነገር ከዛ ይምታታባል። በቃ ቶሎ ሁሉ ነገር ማድረግ ምትችል ይመስላል። you think you are the king አብይ you need to stop flying። ይሄ መብረር 900 የምትሄደውን ነገር አቁም። በረራህን አቁምና ቁጭ ብለህ እንደ ኤሊ ቀስ ብለህ ተረጋግተህ ትሄዳለህ። ኢትዮጵያ ላይ ችግር ምንድነው ትመልሳለህ። መጀመሪያ ህዝቡ ለምን ተነሳብኝ ትመልሳለህ። ኢትዮጵያ ህዝብ ለምንድን ነው ተራብኩ የሚለው? ዶክተሩ ለምንድን ነው ዶክተሩ ነው ሁሉ ተምሮ የተከበረ ስራ እየሰራ ገንዘብ መብላት ያቃተው? እንዴት አድርጌ ልመልስ? ኬኛ የሚለው ካንሰፕት ምን አደረገኝ? አስመታኝ እንጂ። ምክንያቱም ከእንደገና መጣውን ኬኛ ኃይለኛ ነኝ መሳሪያ ያለኝ ኒኩለር ባምብ አይከለከለ ምን ያገኛለሁ ምናምን እነሱ ነው ይሻለለም እኮ ነው ያለው። ኒኩለር ባምብ እነሱ ያደረጉ ምናምን አለዛም አዲስ አበባ ነው ያለው ወይም ደግሞ የክልል ከተማ የተጠበቀው ውስጥ ነው ያለው። የሚያልቀው የድሃ ልጅ ነው። ስራ የሚያጣው የድሃ ልጅ ነው። ትምህርት ቤት ዩኒቨርሲቲ ማጥቶ ገበሬ ውስጥ የቀረው የድሃ ልጅ ነው። ፓርቲዎች ከብልጽግና ወይም ደግሞ ከገዢው ፓርቲ ጋር ብቻ የምትፎካከሩ የሚመስለው ለምንድን ነው? እርስ በርስም እኮ ተፎካካሪ ናቸው። ወደ ፓርቲ መግባት የሞት ትኬት መቁረጥ አድርጎ በሚወስድ የፖለቲካ ምህዳር ውስጥ የዶክተር ራሄል አመራር ጋር እንትን አድርጌ እና አንተና እኔ እንሟገት። ለዚህ ከገዛ ራሱ ጥቅም ውጪ ምንም ጉዳይ የሌለው ሰው ተላላኪዎች መሆንን መርጠው
እነሱ ራሳቸውን እስከ አዘቅት ከጣሉ እኛም እየመረጥኩኝ እነዚህ ትልልቅ ሰዎች ስለሆኑ ነው ይሄን ስማቸውን የጠራው ትልልቅ ሰዎች ስለሆኑ እንጂ የማንም ፍርፋሪ ለቃሚ ላይ ለመናገር አልፈልግም የሚል እሱ ነው። ከዚህ በጎ ነገር አይጠበቅም። ከኢትዮጵያ መንግስት ምንም በጎ ነገር አይጠበቅም። በጎነት ማስተዋል ወይም የመሪነት ክብር የሰብአዊነት መራራት ከዚህኛው መንግስት ይመጣል ተብሎ መጠበቅ አይቻልም። መልካምነት ከ4 ኪሎ ይወጣል ብሎ መጠበቅ አይቻልም። እኔ ፖለቲካ ሰራተኛ አይደለም። ያየሁትን እንዳየሁት ነው የምነግርህ። የትኛው መሪ ነው ወንድን አቅፎ እያሻሸ ደረቱን ጡቱን ገላውን እየነካካ እጁን እየሳማ አይኑን እያስለም? የትኛው መሪ ፕሮቶኮል የለም እንዴ? መሪ እኮ ፕሮቶኮል አለው። አንድን ህዝብ ከአንድ መሪ ጋር ከአንድ ሰው ጋር እንዴት እኮ ኢንተራክት እንደሚያደርግ ፕሮቶኮል አለ። ታዲያ ስለ የትኛው ፕሮቶኮል ነው እያወራን ያለ ነው? ስለ የትኛው ስርዓት ነው እያወራን ያለ ነው? ብልጽግናዎች ገብተዋል። ቤተ ለነገሩ አትፍረዱባቸው። ስድብ ምናምን ሲጽፉ ካያቸዋቸው ዳትስ ኦል ዴይ ነው። ሰው ያለውን ነው የሚሰጥ አይደለም። በቃ ያላቸው እሱ ነው። በቃ ጭንቅላቱ ላይ ወጣ። ግን 7 አይፍል ደግሞ ከባድ ነገር ነው። ለማን ነው ማስረዳው? እኔ እኮ ግራ ገባኝ በእግዚአብሔር። ነፍሴ ይበራል አለንና ችግሩ ይሄ ነው። አብያችን አሁን ገብቶኛል። በረራውን አቁም ነው። መሀል ያለው ምናምን አያይም። ይዘሶ ይሳል እውነቱን እኮ ነው። አሁን ችግሩ እሱ ነው። መሀል ላይ ያለውን ሳታይ ትመለሳለህ። ከዛ መመለስ አይቀርም። ስቴፕ እየዘለልክ ነው። አብይ ዶንት ዱ ዛት። ሁሉ ነገር ማብራት ይወዳል። ወይኔ ማብራት ሲወዱ እስማ ዋሻው ላይ ማብራት አድርጋለት አዳነች አብይ መጣችና ክለብ አስመሰለችው ዋሻውን ማለት ነው። ኃይለኛ ክለብ። ከዛ አብይ ቁጭ ብሎ ከነሱ ጋራ ጨነቀኝ አልተኛ ምናምን ያለበት ጊዜ ለምን እንደምንዋጋው ምናምን ይኮን እንቅልፍ አጣሁኝ ለምን ለማኝ ይሆን ነው ምናምን ብለም ጥያቄ እንትን አደረገ ማለት ነው። እዛ ቦታ ላይ ሁለታችንም ተመሳሳይ መሳሪያ የተደገነብን ተመሳሳይ ጣፈንታ የተደገሰልን ሰዎች ነን። መቼ አውዱ ተፈጠረ? የተመሳሳይ እንትን ቪክቲምስ ነን፣ ሰለባዎች ነን። ስለዚህ የሚሻለው ልዩነታችንም እንኳን እንደተጠበቀ ሆኖ ግድ የለም ለጊዜው እናቆየው እና ቢያንስ የጋራ ጠላት እንኳን ሊባል አይችልም። ተቀናቃኝ ወይ ተፎካካሪ የጋራ አፋኛችንን እንዴ ምንም አላለባብሰው የጋራ አፋኛችንን ወደ መታገል እንሂድ እንላለን። አይሽ የሀገሪቱ ምርጫስ ይሄ መንግስት አሁን የሌጂቲመሲ የቅቡልነት የህጋዊ ቅቡልነት በህዝብ ዘንድ ቅቡልነት እንደሌለው ገብተውታል ማለት ነው። ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ የለም። ከራሱ ጋር ይወዳደራል። እኛ ቲያትሩን አይተናል፣ እኛ ድራማውን አይተናል ከዚህ በፊት። እሱ እየተደገመ ነው። ተቃዋሚ የሚባለውን ለመበተን፣ ለማሰር፣ ከሀገር ለማባረር፣ ለመግደል ብልጽግና ሰው የፈለገውን ይበል። የአፍሪካ ህብረትና የኢጋድ በዚህ ደረጃ ግለሰብ አስገብተው ተሸውደው ነው ከፋኖ ኃይሎች ጋር አደራደርን ብለው አፍሪካ ህብረት ጭምር ኦፊሻል መግለጫ የሰጠበት ይሄ የቁማሩ የአብይ መሳሪያ የሆኑ ነው ወይስ ድንቁርና፣ ብልግና፣ ስድነት፣ መሀይምነት፣ ስድብ ታስ ኦል ዴይ ነው። ስለዚህ ሲጽፉ ካያቸዋቸው ዶንት ቢ ኦፌንድድ ተዋቸው። ሰውን በሚያውቀውን ቋንቋ ነው የሚናገሩት የሚያውቁት ቋንቋ እሱ ነው። እነ ሰራዊት ፍቅር የሚባሉት ተዛሬ መጥተው ለአዶናይ ሃንድለር ሊሆኑና እነ እዩ ጩፋ ደደብነትን አያስተምሩ። የብልጽግና የወንጌል ነጋዴዎች እዩ ጩፋ ምናምን ጩቶ ምናምን እየተባሉ ነብይ የሚባል ማንም ተራ ዱርዬ ወንበዴ በወንጌል ነግደው የሚኖሩ የወንጌል ነጋዴዎች የወንጌል ሸቃጮች። ኤኒዌይስ አብይ እንደሚሰማን ግን በጣም አረጋግጫለሁኝ። ማይ ኦፒኒየን እኛ የምንሰማው የምንናገረውን ነገር እያደረገ ነው ሁልጊዜ የሚወስን ያለው የድክመቱ ድክመት ማለት ነው። ኢትዮጵያ በአሁኑ ጊዜ በሶሻል ሚዲያ ነው የምትመራ ያለችው። ስለዚህ ሶሻል ሚዲያ ያለን ሰዎች አይገስ መጠቀቅ አለብን። ትግርኛ ታውቂያለሽ? ትግርኛ ከተሻለ ትግርኛ ተናገር። ትርጉም ያስፈልገው አይደለም። ይሄ አይዞሽ ነገር ነውና ለኔ ነው። ይሄ ደብድቢልን ነው ብልጽግና ቀጥይ። እኔ አሁን በዚህ ጊዜ ብልጽግና 2019 ዓመተ ምህረት ኢትዮጵያን ብቻዬን አስተዳድሬ በሰላሙ እያድራለሁ ብሎ የሚያስብበትን እንደው ህልሙ እንኳን ቢመጣለት ማለት ነው ተኝቶ በቃ ሞቶ ተቀብሯል። ይህ ሀገር በአንድ ፓርቲ ተዳድሮ በሰላም ውሎ የሚያድርበት እድል ሞቶ ተቀብሯል። የሆኑ ኃይሎች ከግራና ከቀኝ ተሰባስበው በመቻቻል መርህ ፎርዛት ማተር ብልጽግናም ራሱ አብሮ ሆኖ ሀገርን ትውልድን ወደ ማሻገር መሄድ ነው የሚሻል የሚመስለኝ። ቁጭ ብሎ ወደ መነጋገር ወደ መስከን ከጉርምስና ጠባይ ማለት የምናውቀው ነገር ስለሆነ ሁለት ሰዎች እጅ ሰጡና ከአማራ ክልል የሚወክሉ ሰዎች ጋራ ይህንን የማያውቅ ሰው አለ፣ ይሄ የማይገባው ሰው አለ። ሁለት አባ ሰው ስለገባ ከነሱ ጋር ታረቅን ማለት አይቻልም። ምናልባት 100 ሰው ቢገባ ኖሮ ችግሩ እስካልተፈታ ድረስ በዚህ በብልጽግና ዘመን ውስጥ አንድ አረጋ ከበደ አማራን መርቶ የሚያውቅ የለም። ቴዎድሮስም እንኳን እንደሱ መርቶ አቅም ብሎ ነው የብልጽግና ፕሬዚደንት የሚናገር። ቴዎድሮስ የአማራ ክልል ፕሬዚደንት ነው እንደነበረው በጊዜ ነበር። እነዚህ መርቶ አቅምና እሱ ስር ግቡ
ከዚህ የበለጠ ነውርና ጸያፍ አይናገሩ። ምንድነው የሚያስተምሩት? እነኝ ጩፋ ድደብነት አይደል እንደሚያስተምሩት? አትስራ፣ አትማር፣ ይሄ ቤት የኔ ነው ብላንተ ይሆንልሃል፣ ተመኝ፣ የፈለከው ይሆንልሃል አይደለም እንደሚሉት? ለምን እነኝ ጩፋ አልታሰሩ? የሀገሪቱን ሞራሊቲ የጣሉ፣ ባህሉን ያፈረሱ፣ እምነትን ምድሪቱ ላይ የናዱ፣ ወንጀልን ህጋዊ ያደረጉ፣ ባንክ ውስጥ ገንዘብ ይገባላል ቁጭ ብለህ ጠብቅ የሚሉ ደም አፋሳሾች፣ የብልጽግና የወንጌል ሸቃጮች፣ ነብይ የሚባል ስም ይዘው የተቀመጡ የአብይ አህመድ ጠንቋዮች ለምን እነሱ አልታሰሩ? እኔ ቤት ያለች ትንሿ ድመት ትልቁን ውሻዬን ታንበረብረዋለች። አንተ ከክ ሁላችሁም ይሄ ባጫ ደበሌው አባ ጎመዳ ምናምን ሲደርሱ አጥቂት አጠገባ ባይ ዘ ዌይ አብይዬ ረስቼው አንድ ጊዜ ይሄ አራም ሱሪው ላይ አሩን የሚያራሉ ጠቅልሎ ይሄ ቁልቋል ምንድን ነው የሚባለው በለስ በልቶ ቂጡ ተደፍኖ አሉ ማንኪያ ይዞ ነበር አሉ የሚዞረው አውጡልኝ። አይደለም አብይ ይነውት እኔ እቅጩን ልንገራቸው። የኢትዮጵያ የጨለማ ዘመን ነው ይሄ 7 ዓመት የብልጽግና 7 ዓመት። እሺ ከ7 ዓመቱ ልቀንስ 4-5 ዓመት ቀጣይ ሌላ 5-10 የጨለማ ዓመታትን አንጋብዝ። ቁጭ ብለን ግን እንነጋገር፣ እንመካከር፣ መፍትሄ እንፈልግለት፣ ትውልዳችንን እንታደገው፣ በባህር እየገባ የሚያልቀውን ትውልድ እንታደገው። ጫማ ሳያረግ ባስተማራቸው ዩኒቨርሲቲ አትገባም የትምህርት ምናምን ብለው አጠሩበት። እንደምንም አድርጎ ደግሞ ያችን 4 ዓመት 5 ዓመት ደግሞ ፉት ብሎ ሲያልቅ ሲጨርስ ወይ ተዋጊ ሰለባ ነው፣ የጦርነት ሰለባ ነው፣ ካልሆነ ደግሞ ስራ ያገኙ። ይህንን እውነት እንቀይረው ነው። ቁጭ ብለን ሌላ ምንም አላለም እኮ። እሱ ስር ግቡ ማለትም እኔ ስር ግቡ። ፋኖ እኮ ወደዛ የገባው ካንተ ጋር መስራትን አልቻልኩም፣ አላምንህም፣ በፍጹም አልችልም ብሎ ነው ፋኖ ወደ ጦርነት የገባው ከብልጽግናው ማዕከላዊ መንግስት ጋር። ከዛ ጋር መስራት አልችልም ብሎ ነው የገባው። ችግሩን ለመፍታት የማይፈልግ ችግሩ የለም ብሎ የሚያስብ አንድም ነገር ለጥያቄዎች መልስ ሳይሰጥ የአማራ ፋኖ አልቋል ብሎ አፍሪካ አንድነት ድርጅትና ኢጋድን ጠራ ላልከው ቁንጮ እኮ 62% ፊሲሱ የጻፈው ፊሲስ የሚባለው 62% ፕሌጀራይዝድ የሆነ ነው። ከነጭ እዩ ጩፋ በላይ የኢትዮጵያን ባህል ያበላሻለ፣ ትውልዱን ጠማማነት ያስተማራለ፣ ሞራሊቲን የጣሳለ፣ የእግዚአብሔርን ሕግ ያፈረሳለ፣ እግዚአብሔርንም አለመፍራት ህዝብንም አለማክበርን ያስተማሩ ከነዩ ጩፋ በላይ እነዚህ ምናምንቴ በነቢያት ስም ተደርድረው ያሉ ከነሱ በላይ አለ። ለምን አብይ አህመድ ይህንን አደረገ የሚለው አሳያቸዋል። ወደ ምን እየቀየሩት እንደሆኑ። ስዩም ተሾመ የሚባል ድሩዬ ስዩም ተሾመን ቶሎሬት አድርጋ የምትኖር ኢትዮጵያ ብልግናንና ነውርን በአደባባይ የሚናገር ወጣቱ ይነቃል። ሞር አረ እየቀሰቀስክን ያለው ድንጋይ ራስ ማሳታቅ ኢሞሽናል እየሆነ ቶሎ ውሳኔ እየወሰነ ሶሻል ሚዲያ ያየ ወይ በቀናት በመናም የምትወስነው ነገር መጨረሻ ላይ ለእንደኛ አይነቱ ለታጋዩ ለፋኑ ሁሉም አጌነስት ላለ አንተ ለሚፈልግ ሰው ሁሉ ነገሩን እያቀለልክልን ነው እያስተባርክልን ነው ማለት ነው። ስርዓት ሲወድቅ የአንድ ሀገር ስርዓት ሲወድቅ ስብሰባ ያበዛል አይደለ? አንድ መሪ ውድቀቱ ሲመጣ ስብሰባ ብቻ መግለጫና ስብሰባ ነው የሚያበዙትና ኢትዮጵያ እሱ ደረጃ ላይ ያሉትና ስቴብል የሆነ ሀገር ከሆነ ኖርማል ሀገር የምትሄደው ስብሰባ ያስፈልግ ሁሉ ነገር ስሙዝሊ እየሄደ ነው። ፓርላማ እንኳን ለመግባት ሞራል የለንም። አሁን ዶክተር ደሳለኝ በቅርብ ጊዜ የተከበሩ ዶክተር ደሳለኝ ባነሱት ጥያቄ የብልጽግና አክቲቪስቶች ሲቅሙሎ 11 ሰዓት ላይ የሚባትተው ጭምር የኤርትራ ሰንደቅ ዓላማ ማስክ አድርጎ ሲሳለቅባቸው ነበር። እንደዛ ለመሆን ፓርላማ አልገባም አልዋሽሽም። ያምኞት የለኝም። ሀገሬን ነፃ ሐሳብ ኖሮ ትውልድ እንዲሻገር ቢያንስ እኛ እንኳን ያልሆነልንን የዲሞክራሲ ልምምድ ልጆቻችን እንዲኖራቸው መርጠው ባልተወለዱበት ማንነት በኮብልስቶን ከጀርባ ተመተው እንዳይገደሉ የመሻት እንጂ እንደ ቁራ የመጮህ ህልም የለንም። ቁንጮው እኮ የኔ ነው ብሎ የሄንሪ ኪሲንጀርን ጽሁፎች ወስዶ የኔ ነው ብሎ በተቆላጠፈ እንግሊዝኛ የኔ ነው ብሎ የሚናገር ፕሌጀራይዘር እኮ ነው ቁንጮው ላይ ያለው። የታየ ደንዳ ጉዳይ ታየ ለብልጽግና መንግስት አደጋ ነው። ሁሉም ነገር አደጋ ላይ አስቀምጠው ህይወቱን ኑሮውን አደጋ ላይ አስቀምጠው እውነትን ሲናገር የነበረ ነው። ታየ የተለየ ነው። ግልጽ በሆነ ቋንቋ ተናገረ። በሰው ልጆች ደም መታጠብን የምትፈልግ አረመኔ ነህ፣ አንተ ግን አረመኔ መሆንን አወቅኩ የሚለው ብቻ ሳይሆን ከዛ በኋላ በተከታታይ ሲጽፋቸው የነበረው የዝምታ ቁማርተኞች እያለ የሚጽፈው የነበረው የድንቁርና ጌታ ጠበቃ ማን ነው እያለ የሚጽፈው ከሚችሉት በላይ ሆነባቸው። ስለዚህ ማስወገድ ግዴታ ሆነባቸው። ወሮ በላነትን፣ ወንበዴነትን፣ ጸያፍነትን ህጋዊ ያደረጉ እንደነ ስዩም ተሾመ የሚባል እንክርዳዶች ቅማል ማለት እነ ስዩም ተሾመ ናቸው። ቅማል ብሎ አብይ ጠራቸው። ፓራሳይት ነው አይደል? ቅማል የሰውን ላይ ተጠግቶ ኢንዲፔንዳንት አይደለ ዲፔንዳንት የሆነ ዲፔንዳንት ቅማል ማለት እነ ስዩም ተሾመ ናቸው። እነ ጥፋት ኮምፓስ ናቸው ቅማሎች።
ቅማል የሚላቸው የኦፒዲዮ አሽከሮች ናቸው። ይብን ተጋሩ ትግርኛ የሚናገሩ አንዷን አንቺ ኦፒዲዮ ገረድ እያለ ሲሳደብ ሰምቻለሁ። እንደና አብይ አይነት በየቀኑ መግለጫ በየተምታተለ ዘው ማለት የተለያየ መግለጫዎች ይወጣሉ። ይሄ የውድቀታቸው ዋናው እንትሩ ነው። ጭንቀቱ በጣም ውጥረቱ ምን ያህል እንደሄደ እናውቃለን። ፋኖ ጉድ እያደረገ እንደሆነ ግልጽ ነው። እኔ አብይ ያለቀለቀን ማለት ይመስለኛል። መቼ ለሰቅረው ብዬ ዘረን ሳቃችንን ወሰዳችሁብን። ፋኖ ለነገሩ ይሰጠኛል ይመስለኛል። ብርሃኑ ጁላና አዳነች አበቤን አይደል አትሊስት ፋኖ ይሰጡኛል ብዬ አስባለሁኝ። ድል ለፋኖ።